ሶ ሪል ቶክ የብዙዎቻችን ህይወት ዲፊካልት የሚሆነው ሃርድ ወርከር ስላልሆንን አይደለም፣ ሌዚ ስለሆንን ኦር ስቱፒድ ስለሆንን አይደለም። አብዛኞቻችን ህይወታችን ዲፊካልት የሚሆንበት አንደኛው ምክንያት is because ኮሚኒኬት ማድረግ ስለማንችል። የምንፈልገውን ነገር በስርዓት መጠየቅ እንዴት እንዳለብን አናውቅም። ኖ ማለት አንችልም። የተሰማንን ነገር ኤክስፕሬስ ማድረግ አንችልም። እና ይሄ ኤክስፕሬስ አለመቻላችን ኮሚኒኬት ማድረግ አለመቻላችን ይሄ ዝምታ ኮስትስ አስ አ ሎት እና ብዙ ነገር ያበላሽብናል። ስራ ላይ በሉት፣ ሪሌሽንሺፕ ላይ፣ ኢቨን ኢን አወር ፐርሰናል ላይፍ ዴይ ቱ ዴይ ላይፋችን ላይ it messes up everything። እና አንድ ስኪል አለ። there is this one solution that will fix all of this and ይሄ አንድ ነገር ምንድነው? is our communication skill። እና እኔ am convinced communication skill is like a cheat code in life and it's not just about ዝም ብሎ ማውራት ሳይሆን ኮሚኒኬት ማድረግ ማለት being understood፣ ሌሎችን ሰዎች መረዳት፣ አግሬሲቭ ሳንሆን ራሳችንን መግለጽ መቻል፣ ኦነስት ኮንፍሊክት ሳንፈጥር ኦነስት መሆን መቻል፣ ኦነስት ሆኖ የተሰማን ነገር ኤክስፕሬስ ማድረግ መቻል እና እነዚህ ነገሮች ኢዚሊ ኮሚኒኬት ማድረግ ስንችል or when we learn to communicate properly, I'm convinced ህይወታችን drastically easier ይሆናል። think about it. everywhere you go, everything you do, everything you become ሌሎች ሰዎችን ኢንቮልቭ ያደርጋል። ብቻችንን የምናደርገው ምንም ነገር የለምና ራሳችንን ዌል ኤክስፕሬስ ማድረግ ከቻልን፣ ሀሳባችንን በደንብ ኮሚኒኬት ማድረግ ከቻልን፣ የተሰማንን ነገር በደንብ ኮሚኒኬት ማድረግ ከቻልን፣ ኖ ማለት ከቻልን our lives would get so much easier. That's why I'm convinced communication skill is literal cheat code። እና ኮሚኒኬት ማድረግ አለመቻላችን በጣም ብዙ ነገር ነው ኮስት የሚያደርገን። whether ስራ ላይ ሆነን ለራሳችን አድቮኬት ማድረግ ባለመቻላችን፣ ማግኘት ያለብንን ፕሮሞሽን ሳናገኝ፣ ማግኘት ያለብንን ሳለሪ ኢንክሪዝ ማግኘት ሳንችል overloaded ሆነን with work እንቀጥላለን። or with our relationships ፊል ያደረግነውን ነገር፣ የተሰማንን ነገር ኤክስፕሬስ ማድረግ አለመቻላችን፣ ባውንደሪያችንን አስምረን ኖ ብለን ኮሚኒኬት ማድረግ አለመቻላችን ሰዎች ሚስ አንደርስታንድ እንዲያደርጉ፣ ባውንደሪያችንን እንዳያውቁ፣ ባውንደሪያችንን ክሮስ እንዲያደርጉ፣ አንድ ማንፈልገው ስራ ላይ ስታክ ሆነን ማንፈልገው ቦታ ላይ ስታክ ሆነን ላይፍ እንቀራለን። and ብዙ ነገር መሳብ ያደርጋል in our personal lives, our professional lives, our relationships will suffer። easily communicate አድርገን ራሳችንን ኤክስፕሬስ አድርገን ሌሎችንም ሰዎች አንደርስታንድ አድርገን ማለፍ የምንችላቸው ነገሮች all those tiny little problems አድሮ huge ይሆናሉ and then የዛ burden ደግሞ ብዙ ነገሮችን ያበላሽብናል። እና if you think about it, most conflicts that we have ከሚስአንደርስታንዲንግ ነው የሚመጣው። እኛ ሌሎች ሰዎችን ሚስአንደርስታንድ ከማድረግ፣ ሌሎች ሰዎችን ሚስአንደርስታንድ ከማድረግ። so if we can communicate how we feel, what we think, and also know how to communicate no, meaning boundaries masmer, I think our lives would be much easier. But without that, on the other side, it's very difficult. ሪሌሽንሺፖቻችሁ ይጎተታሉ because በጣም ፍረስትሬት እስክትሆኑ ድረስ ነው የምትጠብቁት። ኮሚኒኬት አታደርጉም። ነገሩ ሀፕን ባደረገበት ሰዓት ሶዳት የሚስተካከሉ ነገሮች እንዲስተካከሉ ወዘተርፈና without a good communication skill our ህይወታችን gets difficult because ህይወት በራሱ difficult ነው። እኛ ራሳችንን ኤክስፕሬስ ማድረግ አለመቻላችን፣ ኮሚኒኬት ማድረግ አለመቻላችን ደግሞ
ሌላ ችግር ይዞ ይመጣል። ችግር ላይ ችግር ማለት ነው። ሶ ኮሚኒኬት ማድረግ ስንጀምር ኦልሞስት ኤቭሪቲንግ ጌትስ ኢዚየር ነው። ገስ ማድረግ አቁመን መጠየቅ እንጀምራለን። አሰምሽናችንን አስዩም ማድረግ ትተን ክላሪቲን እንፈልጋለን። ዝም ብለን ስሜታችንን አምቀን ሳትፈን ሪሌሽንሺፖችን መሳብ ከምናደርግ በሰዓቱ ኤክስፕሬስ አድርገን ሪሌሽንሺፖቻችንን ሄልዚ አድርገን መጠበቅ እንችላለን። እና ሆነስትሊ ሰዎችም እኛ ላይ ያላቸው ትረስት እየጨመረ ይሄዳል ነው ፕላስ ኦፖርቹኒቲዎችን ታገኛላችሁ whether it's in your personal life or in your professional life ሪሌሽንሺፖቻችን ሞር ኢዚየር ይሆናሉ because ገስ የምናደርገው አስዩም እያደረግን ሪያክት የምናደርገው ነገር የለም whatever we feel whatever we think ኮሚኒኬት ማድረግ እንችላለን እና ኢቭን ስራችን ላይ ራሱ ሎድ ካለብን ፕሬዝ ማግኘት ካለብን salary increase ማግኘት ካለብን promotion ማግኘት ካለብን if we can communicate our value and if we can communicate our demands very properly or not clearly I think even our careers would be smooth and even ለራሳችን ያለን self respect actually ይጨምራል because when we communicate our needs our boundaries የራሳችንን we're protecting ourselves and ለራሳችን voice እየሆንን ነው and I think that increases our own self-respect, right? So personally I know communication important እንደሆነ ማለት ትሰማላችሁ ታነባላችሁ communication ስኪልን ማሳደግ አለብኝ ዴቨሎፕ ማድረግ አለብኝ ትላላችሁ I was that person ግን like recently life hate ያደረገው almost everything you build in life are based on conversations ያንን ሪያላይዝ አደረግ ነው በጣም ሂት ያደረገኝ አንዳንድ ነገሮችን ቲዮሬቲካሊ ታውቁታላችሁ ግን when you experience it ያኔ ነው ሂት የሚያደርጋችሁና it hit me that okay almost everything I do in my life are based on conversations now ያ ኮንቨርሴሽን ከሌሎች ሰዎች ጋር ሊሆን ይችላል and then ያ ኮንቨርሴሽን ከራሴ ጋር ሊሆን ይችላል for example ይሄንን ቪዲዮ ሪከርድ አድርገው YouTube ላይ ፖስት ለማድረግ ሳስብ I had a series of conversations with myself so even this is a result of a conversation with myself and then ከሌሎችም ሰዎች ጋር እንደዛው ስራ ስትሰሩ ከኮሊጎቻችሁ ጋር ሊሆን ይችላል ከክላይንቶቻችሁ ጋር ሊሆን ይችላል almost everything you do depends on the conversations you have with those people so once I realized that okay so I have a vision build ማድረግ የምፈልገው ላይፍ አለ build ማድረግ የምፈልገው ነገሮች አሉና እነዚህ ነገሮች ሁሉ ብቻ የማደርጋቸው ነገሮች አሉ ሌሎችን ሰዎች ኢንቮልቭ ያደርጋሉ whether romantically በሉት family በሉት friends በሉት and professionally ደግሞ clients partners ምናምን so if I want to do that and now all of those things happen based on a conversation or a series of conversations then I have to become good at having conversations which means I have to be a good communicator so that's why I believe in that's why I'm working on my communication skills because as I said earlier I even በትንሿ ባለችኝ experience ራሱ knowing how to communicate properly is a literal cheat code in life so I want my life to be easier I want to build things I want to build my life up and that's why I'm learning to communicate and if you want your life to be easier I'm not saying it will be perfect I'm not saying there won't be another challenges but if you want to make your life significantly easier learn to communicate because almost everything you do depends on your ability to express yourself and communicate your ideas as I said communication is just ዝም ብሎ ማውራት ምናምን ብቻ ሳይሆን understood መደረግ እና understand ማድረግ ሌሎችንም ሰዎች እና once you learn to communicate
the way ሌሎች ሰዎች የሚያዩአችሁ መንገድ ሪስፖንድ የሚያደርጉበት መንገድ እና the way they approach you will completely change because ራሳችንን ኤክስፕረስ በምናደርግበት ልክ ነው ሰዎች ስለኛ ያላቸው ቦታ ጨምሮ የሚገባ I hope this was helpful. Bye.